ቁርአን የተፈጠረ ነው ወይስ ያልተፈጠረ የሚለው ርዕሰ ጉዳይ ሁለት ቦታ ይከፍላቸዋል ማለት ነው። አሻሪዎች አላህ ባህሪውን አይፈጥርም ወይም ደግሞ ከዘላለማዊነቱ ጋር ዘላለማዊያን ናቸው ብሎ ስለሚያስቡ ቁርአን ያልተፈጠረ ነው ብለው ያምናሉ። በተቃራኒው ደግሞ ሙዕተዘላዎች ጋር ስንመጣ ሙዕተዘላውያን ቁርአን በአረበኛ ንግግር የሚገለጥ ያልተፈጠረ የአላህ ቃል ነው ብሎ ማመንና መቀበል ይላሉ። ይሄ ባህላውያን እንዳደረጉት ማለት ነው። ኢየሱስ በአንድ የተወሰነ ጊዜ ውስጥ ሰው ሆኖ ራሱን የገለጠ መለኮታዊ ቃል ነው ከማለት ጋር ተለይቶ ሊታይ አይችልም ይላሉ ማለት። ስለዚህ ቁርአንን ፍጡር ነው ይላሉ። ቁርአንን ያልተፈጠረ ነው ብሎ ማሰብ የክርስትናን ትምህርት እውነት ስለሚያደርግ በዚህ መንገድ መቃወም እንዳለባቸው ምሁራኖች ይስማማሉ። ይሄ የእስልምና ምሁራን በቁርአን ምንነት ላይ ራሱ ሁለት ቦታ ይከፈላሉ ማለት ነው። በቁርአን ስልጣን ላይ የተፈጠረ ነው ያልተፈጠረ ነው በሚል